ሁሉም ትውልድ አድዋ አለው የኔም አድዋ ልቤ ላይ ነው። ምንት ኦርቶዶክሳውያን በተጨማሪ መገደላቸውን ሰምተናል። ትላንትና ከተቀበሩት 21 ኦርቶዶክሳውያን ውጪ ባንዲራና ክብርን በሳንቲም ለውጠ ተገዝተን ቢሆን ስላለ ተኝተ አስቸኳይ የህግ ማስጠንቀቂያ በሁሉም አረብ ሀገራት ለምትኖሩ ኢትዮጵያውያን በሙሉ መረጃ ቻሌንጅ ሆም በይፋ ልናስጀምር ነው። የመኪና ቻሌንጅ ነው የሚቀድመው። ሰላም ጤና ይስጥልኝ ውድና የተከበራችሁ የናሁ ሚዲያ ቤተሰቦች እንደምን አላችሁ? እንደምስጋችሁ ነው አለው እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። ትዳችሁ ወደቻችን በዛሬው ዕለት እንግዲህ መላው ኢትዮጵያ ነፃ የወጣንበት ቀን ነው። እንኳን ደሳችሁ ማለት ወዳለሁ። በአንድ በኩልም እንግዲህ የተረገመ ትውልድ በዘር ተከፋፍሎ የተጋደለ ቢሆንም አሁን ተግተን አንድነታችንን አድዋን እያሰብን ማጠናከር አለብን ብዬ አስባለሁ። ሰሞኑን እንግዲህ ኦርቶዶክሳውያን ሃይማኖት ተኮር ጥቃት እየደረሰባቸው ይገኛል። በአርሲ ላይ እንግዲህ ከ30 በላይ ኦርቶዶክሳውያን በግፍ ተረሽነዋል። እንግዲህ ቤተክርስቲያን ያዘን መግለጫ ማውጣቷ ይታወሳል። በዛሬው ዕለት ደግሞ ተጨማሪ 8 ኦርቶዶክሳውያን እንግዲህ ተረሽነው እንደተገኙ ነው ቤተክርስቲያን ውስጥ መረጃዎች የሚያሳዩት። ባካቸው መላው ኢትዮጵያ ለነኛ ወገኖቻችን ለአርሲ ህዝብ ለአርሲ ኦርቶዶክሳውያን ድምጽ እንሆን ማለት ወዳለሁ። እንግዲህ አድዋ በአትላንታ በፒያሳ አካባቢ ምን ይመስላል የሚለውን እናያለን። አድዋ ያስጀመረው ቻሌንጅ እንድትቀላቀሉ ከወዲሁ ጥሪ ማስተላለፍ ወዳለሁ። እስኪ በቅድሚያ ከዚህ ቪዲዮ እንጀምር። ሁላችሁም መረጃውን ላይክ እና ሼር እያደረጋችሁ ጀምሩት። ወደ ቪዲዮ ነው ተከታተሉኝ። ሁሉም ትውልድ አድዋ አለው የኔም አድዋ ልቤ ላይ ነው። ቢገፉኝ ፍቅር ማሳየት በይቅር ልቆ መገኘት ያን ጊዜ አብዲሳ ይደርሳል በልቤም ባልቻ ይነፍሳል። ዮሐንስ ደሙ ወርቅ ነው ላልከዳው ጴጥሮስ መልስ ነው። ጠበቁኝ በደም ርሰው የጥፋት ጉድጓድን ምሰው በሰባራቸው አፍሰው ሰባራ ሰንደቅን ይዘው እንግዲህ ማን ልሻል መርዙን በይቅርታ ልሻል ከአባቶቼም ባይሆንልኝ ከአያቶቼ አንድነት ልማር ሯልበል የዛሬ ሰው ፍቅር ፈሶብኝ ልፈሰው ልንተባተብ ጀግንነቱን ከልቤ ላግኝ ምረቱን ሰከላ አባይን ወለደች እናቴም እኔን የጣሊያን ወራራ አሁን ቢሆን እጄን ለጣሊያን ሰጥቼ ጣሊያን ገባ ነበር። እንዴት ነው ወራራን ቀለል አድርጋችሁ የምታስቡ ሰዎች? እንዴ ኢትዮጵያ በጣሊያን ብትገዛ ነው ምናምን ብላችሁ የምታስቡ ሰው? ቆይ በእኔ አገላለጽ እንበልና ከስድስቱ መዎች አለፍክ እንበል። መታፈን፣ መገረፍ፣ መደፈር፣ መገደል፣ መራብና መሸለት እነሱን አልፈ ኖርክ እንበል። ኖር ከነዘር ማንዘር ቀን ከሌሊት ሰርተህ በህይወት እንድትኖር ብቻ ግማሽ ጥብኛ ላንተ መወርወሩ ልነግርህ አልመጣሁም። ወይም ደግሞ ባህል፣ ቋንቋ፣ እምነት፣ ማንነት እንደማይኖርህ ልነግርህ አይደለም የመጣሁት። ሰምተህ የማታውቀውን ነገር ላጋራህ ብዬ እንጂ
ይህ የምትመለከተው ላፊንግ ባረል ይባላል። ምን ይመስላል? የሚያስቅ ጋዝ ያለበት አይደለም። አንዴ ጠብቅ። በዛ ዘመን በአለቃ ፊት ማንኛውም አይነት ባሪያ ስሜቱን ማሳየት አይችልም። መሳቅ፣ መጫወትም፣ ማዘንም፣ መከፋትም ምንም አይነት ፋሻል ኤክስፕሬሽን ማሳየት ድምጽ ማውጣትም አይችልም ነበር። ስለዚህ አንድ ባሪያ መቋቋም ከሚችለው በላይ ሳቁ ቢመጣበት ማድረግ የሚችለው የተፈቀደለት አንድ ነገር ነበር። ስሜትና ሳቁን አፍኖ ወደ ሳቅ በርሜል መሮጥ፣ ወደ ላፊንግ ባረል። ድምጹና ፈገግታው እንዳይታይ ፊቱን በባልዲ ቀብሮ ነበረ ምን የሚያደርገው የሚስቀው ማለት ነው። እጄን ለጣሊያን ሰጣለሁ ነው ያልከው። ይሄኔ ውሃሽን ሲመጣብህ አልነበረም እጅህን የምታወጣው ፍቃድ የምትጠይቀው። ሳቅ ሲመጣብህ ሁሉ ወደ በርሜል ነበር የምትሮጠው። እና ምን ለማለት ፈልጌ ነው? ጃንሆይ እዚህ አለ። አጼ ምኒልክ ያልተማሩ ቄሶች ቅዳሴ ገቡ። የኦርቶዶክስ ሰዎች በደንብ ይገባቸዋል። ያልተማሩ ሰዎች ቅዳሴ ገቡና ቅዳሴውን ቀድሰው ጨርሰው ወጡ። ከዛ ምን አሉ? እንዴት አይነት ቅዳሴ ቀደስን ዛሬ! ያማረ ቅዳሴ ቀደስን፣ አሃዱን ረሳናት እንጂ ያሉ። የሚገርማችሁ የቅዳሴው እኮ ዋና ርዕሱ አሃዱ እኮ ነው። አድዋ ያለ ምኒልክ፣ ቅዳሴ ያለ አሃዱ። ባንዲራና ክብርን በሳንቲም ለውጠ ተገዝተን ቢሆን ስላለ ተኝተ አድዋ ነፃነት ለሰው ልጅ ክብሩ ነው። ባሪያ ሆኖ መኖር ከሞትም የከፋ ነው። ጋይስ እንዳያችሁት ነው እንግዲህ የካቲት 23 የአደባባይ በዓል መሆኑ እንደመጠን እንግዲህ እውነት ለመናገር እንደው ቅድስት ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን በዓል ባስዘክረው አመት ከአመት ይህ በዓል እንደው ደብዝዞ መጥፋቱ ራሱ አይቀርም ብዬ አስባለሁ። እንዳያችሁት የአደባባይ በዓል እንደመሆኑ መጠን በተለይ ፒያሳ ጊዮርጊስ እስከዛሬ እጅግ በደማቅ ሁኔታ ነበር የሚከበረውና አሁን ግን ከጊዜ ወደ ጊዜ በጣም የተቀዛቀዘ ነው የመጣው። ብቻ ይህች ቅድስት ቤተክርስቲያን ትኑር፣ ግን ደግሞ እንዳትኖር ቀን በቀን አማኙ እየተገደለባት ነው ያለው። በዛሬው ዕለት እንኳን 8 ኦርቶዶክሳውያን ሰሞኑን ወደ 30 ምናምን የሚያክሉ ኦርቶዶክሳውያን በአንድ ጅምላ መቃብር ተቀብረዋል። የት ያሉ? በአርሲ ያሉ ኦርቶዶክሳውያን። ይሄን መረጃ ላስደምጣችሁ እባካችሁ፣ ድምጽ ሆናችሁ። 8 ኦርቶዶክሳውያን በተጨማሪ መገደላቸውን ሰምተናል። ትላንትና ከተቀበሩት 21 ኦርቶዶክሳውያን ውጪ በትላንትናው ዕለት የተገደሉ 8 ኦርቶዶክሳውያን አሉ። ዛሬ በ21 በጃዊ አቦ ቤተ ክርስቲያን ተቀብረዋል። ትላንትና የምዕመናንን ቤት ሲያቃጥሉ እንደነበረ መረጃ አድርሰናቸዋል። እንዲሁም ደግሞ ቤተ ክርስቲያኑን በሩን ሰብረው በመግባት አቃቢቷንና የኔ ቢጤ የሆኑትን አይነ ስውር መራመድ መሸሽ የማይችሉትን ገለዋቸዋል። አንድ አባት ደግሞ ቤት ውስጥ አቃጥለዋቸዋል ከነቤቱ። እንዲሁም ቤተ ክርስቲያኑን ሰብረው በመግባት የጃዊ አቦ ቤተ ክርስቲያንን በድምጽ ማጉለያ ሲዘፍኑና ሲጨፍሩ እንዳመሹ ቤተ ክርስቲያን ውስጥ ሰምተናል። አሁንም ድረስ የአርሲ ኦርቶዶክሳውያን ግፍና መከራ እያቆመ አይደለም። ኦርቶዶክሳውያን ድምጽኑ ናቸው። በጣም ብዙ ፎሎወር ያላችሁ ሰዎች በዱባይና በውጭ ሀገራት ስለሚሞቱ ሰዎች ድምጽ እየሆናችሁ ነው። ነገር ግን በአርሲ ስለሚገደሉት ኦርቶዶክሳውያን ለምን ከስር ተከታትላችሁ ቪዲዮ አልሰራችሁም? እነ ብሩክ ኒውስ ሌሎቻችሁ የአርሲ ጉዳይ አይመለከታችሁም። ነገር ግን የኢራንና የአሜሪካ ወይም ደግሞ የሌሎቹ መጣላት ግድ ሰጥቷችሁ ለነሱ ተደጋጋሚ ቪዲዮ ትሰራላችሁ። ተው ግን ስለሚሞቱት ኦርቶዶክሳውያን ዝም አትበሉ። ከውሻ ነፍስ አነሰብን አይደለ? ለኛ አርሲ ላይ እየተገደሉ ያሉ የኦርቶዶክሳውያን ህይወት ከውሻ ነፍስ ከውሻ አነሰብን አይደለ? ከሁለት ቀን በፊት እኮ 21 ኦርቶዶክሳውያን አርሲ ላይ ተገለዋል። እንዴት ነው ሶሻል ሚዲያ ላይ ትኩረት ያጣው? እንዴት ነው አጀንዳ ሊሆን ያልቻለው? ለመር ነው አይደለ? በቃ አርሲ ላይ የኦርቶዶክሳውያን ሞት ተለመደ አይደለ? እኛን ሰርፕራይዝ አያደርገንም አይደለ? ለመር ነው አይደለ ወይ? በጣም የሚያሳዝነው ከሁለት ሳምንት በፊት እየሞቱ ላሉ እየተገደሉ ላሉ ውሾች የውሻ ነፍስ አስጨንቋችሁ እንዴት ይገደላሉ እያላችሁ ብዙዎቻችሁ ድምጽ ስትሆኑ ነበር። እና ከሁለት ቀን በፊት አርሲ ላይ ለተገደሉ
21 ለሚደርሱ ኦርቶዶክሳውያን ነፍስ እንዴት ዝም አላችሁ? ከውሻ ነፍስ አነሰባችሁ? ከነዛ ከሚገደሉ ውሾች ነፍስ አርሲ ላይ የሚገደሉ ኦርቶዶክሳውያን ነፍሳቸው አነሰባችሁ? በጣም ነው የሚያሳዝነው። ሶሻል ሚዲያ ላይ የምትገኙ የኮንተንት ክሪኤተሮች ይሄ ስለ ኮንተንት አይደለም። ኮንተንት ምንም ሊሆን ይችላል። ወጣችሁ አርሲ ላይ በየጊዜው እየተገደሉ ላሉ ኦርቶዶክሳውያን ድምጽ ሁኑ። ከሁለት ቀን በፊት 21 ኦርቶዶክሳውያን አርሲ ላይ ተገለዋል። ይሄንን ነገር አልሰማችሁም? ለምንድን ነው ዝም ያላችሁት? በጣም የሚያሳዝነው ሀገራችሁ ኢትዮጵያ ውስጥ ከሁለት ቀን በፊት አርሲ ላይ 21 ኦርቶዶክሳውያን በግፍ ተጨፍጭፈው እናንተ ግን እየዘገባችሁ ያላችሁት ስለ እስራኤልና ስለ ኢራን ውዝግብ ነው። ምን አገባን እኛ ስለ እስራኤልና ስለ ኢራን? የራሷ አሮባት የሰው ታማስላለች። አይሆንም። ይሄ አሽቃባጭነት ነው። መጀመሪያ ስለ ሀገር ጩ፣ መጀመሪያ ስለ ሀገርሽ ጩሂ። በጣም ነው የሚያሳዝነው። እኔ አሁን ፍትህ ለአርሲ ኦርቶዶክሳውያን ለማለት አልመጣውም። ምክንያቱም በዚህ መንገድ በጣም ብዙ ጊዜ ጠይቀናል። ከሞት ልናስጥላቸው አልቻልንም። ከመገደል ከመጨፍጨፍ ልናስጥላቸው አልቻልንም። ጥያቄ እስከ መች ድረስ ነው የሚመለከተውን አካል የምጠይቀው። እስከ መች ድረስ ነው አርሲ ላይ የሚገኙ የኦርቶዶክስ ተዋሕዶ እምነት ተከታዮች የሚጨፈጨፉት? ይሄንን ቪዲዮ ሰብአዊነት የሚሰማችሁ ሁሉ ሼር፣ ላይክ፣ ሪፖስት ያደረጋችሁ ለሚመለከተው አካል አድርሱልኝ። ንጹህ ደም ፈሰሰ፣ የአቤል ደም ጮኸ። ቃየል በዛ ብሎ መናገር ኃጢአት አይደለም። ፖለቲከኛውም ሃይማኖተኛውም ዝም ካለ አስቸኳይ የህግ ማስጠንቀቂያ በሁሉም አረብ ሀገራት ለምትኖሩ ኢትዮጵያውያን በሙሉ መረጃው ላልደረሳቸው እህት ወንድሞቻችን እንዲደርስ ይህንን ቪዲዮ ሁላችሁም ላይክ፣ ሼር፣ ዲዩትና ሪፖስት በማድረግ የዜግነት ግዴታችሁን እንድትወጡ በትህትና ጠይቃችኋለሁ። አሁን ካለው የቀጠናው ተለዋዋጭ የጸጥታ ሁኔታ ጋር ተያይዞ የሁሉም አረብ ሀገራት ማለትም የተባበሩት አረብ ኤሚሬትስ ዩኤኢ፣ ሳውዲ አረቢያ፣ ኳታር፣ ኩዌት እንዲሁም ኦማን እና ባህሬን ጨምሮ በመላው የአረብ ሀገራት ላይ የጸጥታ ተቋማትና የፌዴራል አቃቤ ህግ የሚዲያ አጠቃቀም ላይ ፍጹም ምህረት የሌለው ጥብቅ መመሪያ አውጥተዋል። በተባበሩት አረብ ኤሚሬትስ ዩኤኢ ውስጥ ለምትኖሩ የኤሚሬትስ የሳይበር ወንጀል ህግ ማንኛውም ያልተረጋገጠ መረጃ ማለትም የሐሰት ወሬ ወይም ፌክ ኒውስ ማሰራጨት ቅጣቱ ቢያንስ የ1 ዓመት እስራትና ከ100,000 ድርሃም ጀምሮ የሚጣል ከፍተኛ የገንዘብ ቅጣት ያስከትላል። መረጃው የፈጠራችሁት እናንተ ባትሆንም እንኳን በምትጠቀሙት የሶሻል ሚዲያ ፕላትፎርም ላይ ሼር ወይም ሪፖስት ካደረጋችሁ እንደ ዋና ወንጀለኛ ተቆጥራችሁ በህግ ትጠየቃላችሁ። በመሆኑም በመላው የአረብ ሀገራት ላይ ሆናችሁ ይህንን ቪዲዮ እየሰማችሁ የምትገኙ ኢትዮጵያውያን እህት ወንድሞቼ ፖሊስ ባለበት አደጋ በደረሰበት ወይም ደግሞ ወታደራዊ እንቅስቃሴ ባለበት ቦታ ላይ ስልካችሁን አውጥታችሁ ፎቶ ማንሳት ወይም ቪዲዮ መቅረጽ ለሀገር ደህንነት ስጋት ተብሎ በከባድ ወንጀል ያስጠይቃል። ማንኛውም አይነት መረጃ ስትፈልጉ የመንግስት ኦፊሻላዊ ገጾች ብቻ እንድትከታተሉ ጥብቅ መመሪያ ተሰጥቷል። አላወቅኩም ነበር ወይም ደግሞ ብዙ ተመልካች ያላቸው ታዋቂ ሰዎች ሲለቁ አይቼ ነው የሚል ሰበብ በእነዚህ ሀገራት ህግ ፊት ምንም አይነት ተቀባይነት የለውም። ዛሬ በሞባይላችሁ የምትጫወቱት የሼር ጨዋታ ነገ የነጻነታችሁ ማብቂያ ሊሆን ይችላል። ስለዚህ ወገኖቼ ነገያችሁን በአንድ የሐሰት ወሬ አታበላሹ። ምህረት በሌለው ህግ ፊት ከመቆም አስቀድሞ ራስን በጠበቅ የመሰለ ነገር የለም። ፈጣሪ በያለንበት ሁሉ ይጠብቀን። ሰላም ለዓለም፣ ሰላም ለሰው ልጆች በሙሉ። አመሰግናለሁ። እሺ ቻሌንጅ ሆም በይፋ ልናስጀምር ነው። የመኪና ቻሌንጅ ነው የሚቀድመው። የቤት ቻሌንጅ ደግሞ እግር ነው። በደምብ አሁን እንግዲህ የመኪና ቻሌንጅ ካምፓኒዎች እያፋለኩኝ ነበርና እውነት እኔ ከመደወሌ በፊት ቀድመው የደወሉልኝ ካምፓኒ ያሉ ስማይል ደንታል ክሊኒክ ይባላሉ። የጥርስ ህክምና ነው። አዎ ጥርስ ስለማያምር እንደውም በቃ እሱን እንትን እናደርገዋለን። ፈገግታ በጣም ያምራል። ፈገግታ ያምራል፣ ግን የበለጠ እናደርገዋለን ታባል እና ስማይል ደንታል ክሊኒክ ቲክቶክ አካውንታቸው ከዚህ በታች ታግ አድርገዋለሁ። ጋይስ በሁለት ቀን ውስጥ 1 ሚሊዮን ፎሎወር እናድርሳቸው። ቻሌንጃችን ይህ ነው የተቀበልነው። ስማይል ደንታል ክሊኒክ yes ፈገግታ ማለት በቃ ፈገግታ ማለት ነውና ለዘማሪ ገብረ ዮሐንስ ይገባዋል ብለው መኪና ከነ ሹፌሩ ለማበርከት ተዘጋጅተዋል ማለት ነው። ቲክቶክ አካውንታቸው ከዚህ በታች ታግ አድርገዋለሁ። እየሄዳችሁ ታግ አድርጓቸው ፎሎ አድርጓቸው ጋይስ እና መኪናው ይመጣል በቅርብ ቀን ማለት ነው። እናምናለን። እንኳን እግዚአብሔር ጨምሮበት ይሄ እንኳን ለእግዚአብሔር ለሰው የሚቻል ነገር ነው። እግዚአብሔር ደግሞ በዚህ በአንድም በሌላ መንገድ ይህ የማይሳካ ባይሆን ኖሮ ወደ ሚዲያም አይወጣም ነበር። በጎ ሰዎችም አሉ እንዳልከው። ስለዚህ ኢትዮጵያውያን በጎ ሰዎች አሏቸው። በውጭም በዓለም በሌላ የሚኖሩ ሰዎች ስላሉ አይ ሆፕ ሶ ይሆናል።
ታዲያስ ተስፋ እናደርጋለን እንደሚሆን በእርግጠኝነት። ተስፋ ሲባል ያው ታውቃለህ አይደል? ቋንቋውን ለመጠቀም ነው። ኢትዮጵያውያን ከዚህም በላይ አድርገዋል። ደስ ብሎኛል ደግሞ እንዲሆን አንተን አብነህ ስላደረገ። በድጋሚ ቴንክ ዩ አባት ቴንክ ዩ